በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ እኔም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በመርሃ ግብራችን በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት፣ ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በዛሬ መርሃ ግብራችን የምናየው አብይ ጾም ለምን አብይ ተባለ፣ እንዲሁም የአብይ ጾም ስያሜዎችን ነው። አብይ ጾም ለምን አብይ ተባለ? አብይ ጾም በተለያዩ ምክንያቶች ከሌሎች አጽዋማት ትልቅ እንደሆነ ይታመናል። አብይ የተባለበትም ምክንያት ይኸው ነው። ጾሙን አብይ ወይም ትልቅ ያሰኘው ዋነኛው ጉዳይ የጾሙ መስራች የሰማይና የምድር የፍጥረታትም ሁሉ አስገኝና ገዢ ኢየሱስ ክርስቶስ መሆኑ ነው። ክርስቶስ ይህን ጾም ከጾመ በኋላ ለአዳምና ለልጆቹ የሰጠውን ተስፋ መፈጸሙና የድኅነት ሕግ የተባለችውን ሕገ ወንጌልን መመስረቱም ጾሙን ትልቅ ወይም አብይ ለመባል ካበቁ ምክንያቶች ይጠቀሳሉ። ኦሪት እንደ ሕግ ቀድማ ብትሰጠንም እሷን በመጠበቅ ከሞትና ከሲኦል መዳን አልተቻለም ነበርና፣ ወንጌል ግን ለሚጠብቃት ፍጹም ድኅነትን ታሰጣለች። ጌታም ሕገ ወንጌልን የሰራት ታላቁን ጾም ከጾመ በኋላ ስለሆነ ጾሙ አብይ ተብሏል። ይህ ጾም ከቀናት ብዛትም አንጻር ሰፊ ነው። ስለሆነም ሁዳዴ ይባላል። እንዲሁም ኢየሱስ ክርስቶስ የጾመው በመሆኑ ጾመ ክርስቶስ ተብሏል። የቀናቱ ብዛት 40 ስለሆነ ጾመ 40 ይባላል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 2 የካሳ የመሸጋገሪያ የቀድሶተ ገዳም የሥራ መጀመሪያ የድልና ጾመ አስተምህሮም ይባላል። ሁሉም የተባለበት በየራሱ ምክንያት ያለው በመሆኑ ቀጥለን በዝርዝር የምንመለከተው ይሆናል። የአብይ ጾም ስያሜዎች። ሁዳዴ ጾም። በጥንት ዘመን ገበሬዎች ለባለ ርስት ወይም ለባለ ስልጣን፣ በወቅቱም አነጋገር ባላባት ይባል ለነበረው ሰው ያርሱለት የነበረው ሰፊ እርሻ ሁዳድ ይባል ነበር። ሁዳዴ የሚለውም ከዚህ ቃል የመጣ ነው። በዚህ እርሻ ላይ ልጅ አዋቂ፣ ወንድና ሴት ሳይባል ሁሉም ወጥተው እንደ አቅሙ ይሳተፉበት ነበር። አብይ ጾምም ከ7 ዓመት ዕድሜ በላይ የሆነ ምዕመን ሁሉ የሚጾመው ጾም ነው። ከቀናትም ብዛት አንጻር ብቸኛ 55 ቀን የሚጾም ጾም ነውና ሁዳዴ ወይም ሰፊ ተብሏል። የካሳ ጾም። አባታችን አዳም በገነት ሲኖር ዕፀ በለስን እንዳይበላ ታዞ ነበር። ይህም የጾም ሕግ ነው። አዳም ግን ሕጉን ጥሶ በላ፣ ከገነትም ተባረረ። ከገነት ከወጣ በኋላም ተጸጽቶ በጾም በጸሎት ደጅ ቢጠናም ወደ ክብሩ ሊመልሰው አልቻለም። ክርስቶስ ግን አዳም በበላበት ፈንታ ጾሞ ካሳ ከፍሎለት አዳምን ነፃ አውጥቷልና የካሳ ጾም ተባለ።
መሸጋገሪያ ጾም። ሙሴ 40 ቀንና ሌሊትን ጾሞ ከሕገ ልቡና ወደ ሕገ ኦሪት አሸጋግሮን ነበር። ክርስቶስም 40 ቀንና ሌሊትን ጾሞ ከሕገ ኦሪት ወደ ሕገ ወንጌል ስላሸጋገረን ጾሙን የመሸጋገሪያ ጾም እንለዋለን። የሥራ መጀመሪያ ጾም። ጌታችን መድኃኒታችን ኢየሱስ ክርስቶስ ደዌ ሥጋን በተአምራት ደዌ ነፍስን በትምህርት መፈወሱንና ሌሎችን ድንቅ ሥራዎችን መሥራት ከመጀመሩ አስቀድሞ ስለ ጾመ የሥራ መጀመሪያ ጾም ተብሏል። የድል ጾም። ሦስቱ አርእስተ ኃጣውእ ወይም ስስት፣ ፍቅረ ነዋይና ትዕቢት ድል የተነሳበትና ዲያብሎስ የተዋረደበት ጾም ስለሆነ የተሰጠ ስያሜ ነው። ጌታችን በጾሙ ወቅት ዲያብሎስ በትዕቢት ቢመጣበት፣ በትሕትና በፍቅረ ነዋይ ቢመጣበት በጸሊያ ነዋይ አሸንፎታልና። የቀድሶተ ገዳም ጾም። ክርስቶስ የጾመው በገዳመ ቆሮንቶስ ሆኖ ነው። ይህም እነ ነቢየ እግዚአብሔር ኤልያስና መጥምቀ መለኮት ቅዱስ ዮሐንስ የኖሩበትን የብሕትውና ኑሮን ለገዳማውያን ቀድሶ ለመስጠትና የገዳማውያንን ሰላም የሚነሳ ዲያብሎስን ድል ለማድረግ ነው። ስለሆነም ጾሙ የቀድሶተ ገዳም ጾምም ይባላል። ጾመ አስተምህሮ። ክርስቶስ ስትጾሙ እንደ ግብዞች አትጠውልጉ እያለ ስለ ጾም አስተምሯል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16። ይህን ከማለቱ በፊት ግን ሥርዓተ ጾምን በተግባር አስተምሯል። ስለሆነም ጾሙ ጾመ አስተምህሮ ተብሏል። 7ቱ አጽዋማት ከተስፋዬ ምትኩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።